ቤተሰቦች ደህና ናችሁ ወይ? ከኔ እግዚአብሔር የተመሰገነ ይሁን። ያው ዛሬ ውጣ ብለናል። መንደሩን እየሄድን ነው እና እስኪ ዝም ብዬ ከመሄድ ብዬ ቀርጬ ነው እና ይሄ አልከርጭ ነው የሚባለው ነው ያለሁበት አካባቢ አልከርጭ መንገድ ነው። ከእናቴ ቤት ወደ ቤታችን እየተመለስን ነው እና ደግሞ የአዲስ ሰራተኛ አምጥተዋል። በቢሮ ወስደውኝ ነበር እና እኔ ግን ጠፍቼ ነው የምሰራው። ከነሱ ጋር 3 አመት ሰርቻለሁ። ሌላ አዲስ ሰራተኛ አምጥተዋል በእኛ ጥሪቅ ማለት ነው። በእኔ የምታውቂው ሰው አምጪልን ብለው እና እዛ ሄደን ልንጠይቃቸው የኔ ማሰራት ፈልጌ ነበር። ሰውዬው እስኪ ጠይቂያቸው እንደሚሉሽ ምናምን ብሎ ያው መቅረጽ ስለማይቻል እዛ እነሱ ጋር አልቀረጽኩም። ቢሮ ውስጥ ገባንና ስንጠይቃቸው ብዙ ፕሮሰስ ያስፈልጋታል ብለው ተናገሩ። አውቃለሁ ግን ሰውዬው እዛ ሊወስደኝ ፍላጎቱ ስለሌለው ብቻ ነው ሪያድ አልወስድሽም ምናምን ብለው እና አሁን በራሴ ጊዜ ለመሄድ ለማስተካከል አስቤያለሁ። ግን አሁን ይሰራል ሲስተሙ የዛ የበፊቱ የተሰጠን ጊዜ ማለት ነው። እኔ ጠፍቼ ነው የምሰራው። ፓስፖርቴን ማውጣት እችላለሁ። ቁጥሩ አለኝ። የኢቃማው ሳይሆን የፓስፖርቴ ቁጥር ብቻ ነው ያለኝ። እኔ ደግሞ የጠፋሁት ኢቃማ እንትን አላሰራልኝም፣ ቪዛ አላሰሩልኝም ሰዎቹ ማለት ነው። 3 አመት ሰርቼ ነው የጠፋሁት እና ቪዛ ስላላሰሩልኝ ጠፋሁ፣ ወጣሁ እዛ ቤት። ሲም ካርድም ነበረኝ። ሲም ካርዱ ሲዘጋ ለምንድን ነው ሲም ካርድ የሚዘጋው ምናምን ብዬ ጠየቂያቸው ነበር። ያው አንቺ እንትን ፓስፖርት በበስመ ስለሆነ በራሴ ስም እንጂ ምናምን አሉ እና ለምን እንደዛ አታረጉልኝም ስላቸው ቪዛ እኮ አልተሰራልሽም። ምን ያላውቅም ነበር በእውነት ቪዛ እኮ ስላልተሰራልሽ ነው፣ ገና ብዙ ነገር ይቀረዋል ምናምን አሉ። ከዛ በኋላ ጠፋሁኝ ማለት ነው በዚህ ምክንያት እና አሁን ለማሰራት አስቤያለሁ። ሁላችሁም በጸሎታችሁ አስቡኝ። አይ ሰውዬው ደግሞ እኔ ከፊል ሆነሻለሁ ብሎኛል። ያው እምቢ ካላለ ማለት ነው ከፊል ሆነሻለሁ፣ ብር በራስሽ ችግር የለውም ከፊል ሆነሻለሁ አሰሪያለሁ ብሎኛል። አሁን ሲቆይ በሩ ጋር ስንደርስ እንትን ብዬው ነበረ ቁጥሩ ምናየው እና ደረስን። ያው ቁጥሩ ግን እንትን ካረጋችሁ ታገኙታላችሁ እና ይሄ የሪያድ ሳይሆን ያንተን አልከርጭ ቢሮ ነው። ያልከርጭ ቢሮ ነው። ያው መሄድ የምትፈልጉ እዛ ሄዳችሁ መጠየቅ ትችላላችሁ።